በአንድ ዝናባማ ከሰዓት ወጣቷ ባንከኛ ግሬስ ወደ ቤት እየነዳች ስትሄድ አይኖቿን ነፍሷን ቀጥ አድሮ ያቆመውን ነገር ተመለከቱ። በጎርፍ በተጥለቀለቀው ቱቦ ውስጥ አንድ በረንዳ ዳሪ ልጅ ህሊናውን ስቶና ተዳክሞ ወድቆ አየችው። ሰውነቱ በዝናቡ እየተንቀጠቀጠ ነበር። ከንፈሩም ደርቋል። አይኑንም እንብዛም መግለጥ አቅቶታል። ለመሞትም ጥቂት የቀረው አይነት ሁኔታ ላይ ነበር። በጥቅሉ ያለበት ሁኔታ ሲታይ ግሬስ ጮኸች። የመኪናዋን ፍሬን ጫምቃም ያዘችና ከመኪናዋ ዘላ ወረደች። ከዛም ቀጥ ብላ ወደ ልጁ እየሮጠች ሄደች። ወይኔ አምላኬ ስትል ጮኸች። ከአጠገቡ ተንበርክካ ትንፋሿ ቁርጥ እያለም ነበር። ሰውነቱን በትኩሳት ግሏል። ምንም ሳታመነታ አቅፋ አነሳችው። የደካማ ሰውነቱ ክብደትም አስደነገጣት። ህይወት ከሰውነቱ ውስጥ ያመለጠው ይመስል ሰውነቱ እንደ ላባ ቀለላት። ወደ መኪናዋ አስገብታ ወደ አቅራቢያው ሆስፒታል ይዛው ሄደች። የልጁ ስም ዲቫይን ነበር። እድሜው ገና 15 ነው። ህይወት ከእድሜው በላይ የሆነ ጫናም አሳርፋበታለች። አብዝታ ተወደው በነበረች እናቱ ያለ አባት ነበር ያደገው። ነገር ግን አንድ ቀን ከሰዓት አንድ አሳዛኝ ነገር ገጠመው። ከትምህርት ቤት ልታመጣው ስትሄድ እናቱ በመኪና አደጋ ሞተች። ከተቀበረች ከ3 ወር በኋላ ያላትን ነገር ሁሉ ቤተሰቦቿ ወሰዱ። ቤቷን፣ ቁጠባዋን፣ ንብረቷን ሁሉ ወስደው ዲቫይንን ሜዳ ላይ ጣሉት። ብቸኛ የተራበና የተሰበረ ሆኖ በመንገድ ላይ መንቋለልን ጀመረ። አንድ ቀንም በጣም ታመመ። እናም በዛ ዝናባማ ከሰዓት ተዳክሞና ተርቦ ጎርፍ በሚያልፍበት ቱቦ አጠገብ ወደቀ። ግሬስ ያገኘችበት ቦታ ላይ ሆስፒታል ውስጥ ዶክተሮች እያጣደፉ ወደ ድንገተኛ ክፍል ይዘውት ገቡ። ለሰዓታት ከድንገተኛ ክፍሉ በር ላይ ተቀምጣ ጠበቀች። ልብሷ ረጥቧል። እጆቿም እየተንቀጠቀጡ ነው። ልጁ እንዲተርፍ መጸለይ ጀመረች። ዶክተሩ በመጨረሻ ሲወጣ ባለማመን ጭንቅላቱን እየነቀነቀ ነበር። ይህን ልጅ ይዘሽው ባትመጪ ኖሮ ሌላ ተጨማሪ 1 ሰዓት በህይወት መቆየት አይችልም ነበር አላት። የግሬስ አይኖች በእንባ ተሞሉ። ይህን ልጅ አታውቀውም፣ ስሙንም አታውቀውም። ነገር ግን በውስጧ ያለ አንዳች ነገር ልጁን ጥላው መሄድ እንደማትችል ነግሯታል። ልጁ በመጨረሻ ሲነቃ በሹክሹክታ ስሙ ዲቫይን እንደሚባል ነገራት። ከዛ ቀን ጀምሮ ግሬስ የሚያውቃትን ሁሉ ያስደነገጠው ውሳኔን ወሰነች። ልጁን አልተወችውም፣ ጥላውም አልሄደችም። ጎዳና ላይ የራሷ የህይወት ትግል ቢኖርባትም ዲቫይንን ወደ ቤቷ ወሰደችው፣ ተንከባከበችው። ልክ እንደ ራሷ ታናሽ ወንድም አድርጋ ማሳደገች። ግን ብዙም ሳይቆይ ደግነቷ ከባድ የሚያስከፍል ዋጋን ይዞባት መጣ። መጀመሪያ ጎረቤቶቿ ከኋላ ያማዋት ጀመር። ጓደኞቿም አፌዙባት። ደማ ባልሆነ ልጅ ጊዜዋንና ገንዘቧን እያባከነች ያለች ሴት በማለትም አሟት። ከዛም የባሰው መጣ። ከራሷ ቤተሰብ ነገር መጣባት። አማቿ ልጁን ላይን ጠላችው። ባሏም ቀናተኛና መራር ሆነ። የግሬስ ባል እንድትቀመጥ አንድ ቀን አደረጋት። የተናገራት ቃላቶችም አጥንቷ ድረስ እስኪሰማት ድረስ አስደነገጣት። ይህን ልጅ ከዚህ ቤት የማታባረሪ ከሆነ እመርዘዋለሁ አላት። ግሬስ የሰማችው ነገር ቅስቅስ አደረጋት። የምትሰማውን ነገር ባለማመን ህይወቷን አጋርታው የምትኖረው ሰው ያዳነችውን ልጅ ለመግደል እንዴት ያሴራል ስትል አሰበች። ነገር ግን ጥላቻው እያየለ እንጂ እየቀነሰ ሲሄድ አልታያትም። ዲቫይን ሁሉንም ነገር ተደብቆ ሰማ። አንድ ቀን ማታ በቤቱ መተላለፊያ ተደብቆ በግሬስ ባልና በእናቱ መሃል ሲደረግ የነበረውን አስፈሪ የስልክ ንግግር አዳመጠ። እቅዳቸውም ግልጽ ነበር። ግሬስ ዲቫይንን ከቤት የማታስወግደው ከሆነ ሳምንቱ ከመጠናቀቁ በፊት ልጁ ይመረዛል። የዛን ዕለት ማታ ዲቫይን እንደነቃደረ በፊቱ ላይ እንባው ይፈሳል። እውነቱንም ተገንዝቧል። የእርሱ መኖር የግሬስን ህይወት እያመሰቃቀለውም ነው። ለእርሱ ስትል ሁሉንም ነገር አደጋ ላይ ጥላለች። ነገር ግን እርሱ ለስቃዩ ምክንያት ሊሆን አይችልም። ከሌሊቱ 10 ሰዓት ሲል የቤቱ ነዋሪዎች በእንቅልፍ ላይ ያሉ ዲቫይን ከእንቅልፉ ተነሳ። ምንም ሚሸከፍን የያዘው ነገር የለም። ገንዘብ የለው፣ እቅድም የለውም። በልቡ እምነት ብቻ ነበረው። ድምጹን አጥፍቶ ከቤቱ ሾልኮ ወጣ። በሚራመደው እርምጃ ልክ ልቡ ይሰበር ነበር። ከመሄዱ በፊት በግሬስ የእጅ ቦርሳ ውስጥ አንድ ስሜታዊ ደብዳቤ ያስቀመጠላት። በየቀኑ ይዛው የምትሄደው የሥራ የእጅ ቦርሳዋ ውስጥ። ደብዳቤው እንዲህ ይላል: ውድ እህቴ ግሬስ፣ ስላዳንሽኝ አመሰግናለሁ። ማንም ባልወደደኝ ሰዓት ስለወደድሽኝ አመሰግናለሁ። በደም አልዛመድሽም፣ ግን አንቺ ቤተሰብሽ አደረግሽኝ። በፍጹም አልረሳሽም። እባክሽን በመሄዴ ይቅርታ አድርጊልኝ። ባለቤትሽን ለማጣትሽ ምክንያት መሆን አልፈልግም። ቤትሽን፣ ደስታሽን ማጣትሽ ምክንያት ሊሆንብሽ አልፈልግም። እኖራለሁ፣ ራሴን መንገድም አገኛለሁ። አንድ ቀን እንደምትኮሪብኝም አምናለሁ። ከሙሉ ፍቅር ጋር ዲቫይን ይላል። የዛን ዕለት ጠዋት ረፋት ላይ ግሬስ ደብዳቤውን ስታገኘው እጇ ይንቀጠቀጥ ነበር። የምስጋና የፍቅርና የስንብት ቃላቶች ልቧን ልክ እንደ ፍላጻ ወጋት። ስሙን እየጠራች ተንሰቅስቃ አለቀሰች። እርሱንም ፍለጋ ከዛ ከዚህ መጣደፍ ጀመረች።
ነገር ግን ዲቫይን አልነበረም። ዲቫይን ሄዶ ነበር። ቀጥሎ የተፈጠረው ነገር ግሬስ ፈጽሞ ይሆናል ብላ የጠበቀችው ነገርም አልነበረም። ዲቫይን በቀዝቃዛው ንጋት በልቡ ካለው እምነት ውጭ ምንም ነገር ሳይዝ ወዴት እንደሚሄድም ሳያቅ ዝም ብሎ እየተጓዘ ነው። መሄዱ ግሬስን ከሌላ ስቃይ ማዳኑን መሆኑን አምኗል። ምንም አይነት እቅድ፣ ገንዘብም የሚጠብቀው ቤተሰብም የለውም። ቢሆንም እንደሚተርፍና እንደማንኛውም ሰው መኖር እንደሚችል አምኗል። ወደማይታወቅ ከተማ ሲጓዝ በዘራፊዎች ጥቃት ደረሰበት። ደበደቡት። የያዛትን ትንሽ ነገርም ወሰዱበት። ከብልሰትና ከተሰበረ ተስፋ ውጭ ምንም ያስቀሩለት ነገርም አልነበረም። ከመንደሩ ዳር ተጋድሞ ዲቫይን አምርሮ አለቀሰ። ወጣት ልቡ ተረግሜ ይሆን ሲል አሰበ። ቱቦ ውስጥ ወድቆ በነበረበት ጊዜ ከሞት ለትንሽ አመለጠ፣ ግን በድጋሚ ተስፋ መቁረጥ ውስጥ ለመውደቅ ነው። ሆኖም ተስፋ ላለመቁረጥ አሻፈረኝ አለ። ቀን በቀን ዲቫይን በማያውቀው እንግዳ ከተማ ውስጥ ሲዞር ይውላል። እግሩ ውሃ ቋጠረ፣ ልብሱም ተቀዳደደ፣ ሰውነቱም በረሃብ ደከመ። ለመኖር ያህል ትርፍራፊ ለመነ። አንዳንድ ጊዜ ማንም በማይኖርባቸው ባዶ ሱቆችና መጋዘኖች ውስጥ ያድራል። አንዳንድ ጊዜ ደግሞ ሰው በሌለባቸው የመንገድ ዳርቻዎች ውስጥ ያድራል። ቀዝቃዛውን የምሽት ነፋስ ብቸኛው ጓደኛው አድርጎ። ነገር ግን በስቃይ ውስጥ ሆኖ እንኳን ዲቫይን ብዙዎች የሌላቸውን ነገሮች ተሸክሞ ነበር። ይህም ትህትናና እምነት ነው። ሲለምን ጭንቅላቱን በክብር ዝቅ አድርጎ ለሚያሳዩት ትንሽ ደግነት እንኳን አመሰግናለሁ ሁሌ ብሎ ያንሸኳሽካል። ሲያፌዙበትም ዝም ይላል፣ ሲያዋርዱትም ይጸልያል። እናም ቀስ በቀስ አንድ ድንቅ ነገር መፈጠር ጀመረ። አንድ ቀን ማታ ዲቫይን ትርፍራፊ ምግብ እንዲሰጡት የአንድ ትንሽ ሱቅ በረንዳን ሲጠርግ በማለፍ ላይ የነበረ ሰው ቆመና ተመለከተው። ይህ ሰው ትንሽ የኮምፒውተር ሱቅ ነበረችው። የዲቫይንን ጉጉት፣ ዲስፕሊን፣ ሰው አክባሪ ባህሪውን ተመለከተ። ሳንቲም ሰጥቶት ከማለፍ ፈንታ ሰውየው የበለጠ ጠቃሚ ነገር ሰጠው፣ እድል ሰጠው። ለዲቫይንም ነገ ወደ ሱቄናና ለመማር ፈቃደኛ ከሆንከን ያስተምርሃለሁ አለው። የዲቫይን ልብ ደስታ ዘለለች። ሁልጊዜም ስለ ቴክኖሎጂ የማወቅ ጉጉትም ነበረው። ነገር ግን የሚያውቅበት እድል ግን አግኝቶ አያውቅም። ከዛ ቀን ጀምሮ በሱቁ ውስጥ ደከመኝ ሰለቸኝ ሳይል መስራት ጀመረ። ሱቁን ያጸዳል፣ ኬብሎችን ያስተካክላል፣ ሳጥኖችን ይሸከማል። ነገር ግን የሱቁ ባለቤት አንድ ነገር ባሳየው ቁጥር በኮምፒውተሩ ላይ የዲቫይን አእምሮ ልክ እንደ ስፖንጅ መጥቶ ነበር የሚያስቀረው። ሳምንቶች ወደ ወራቶች ተቀየሩ። የዲቫይን ችሎታም አደገ። ማንም ከጠበቀው በላይ በፍጥነት ራሱን አስተማረ። በምሽት ያገኘውን አይነት ማኑዋል ሲያነብ ለማደር ሲል አርፍዶ መተኛት ጀመረ። ብዙም ሳይቆይ የኮምፒውተር መሳሪያዎችን መጠገን፣ ሶፍትዌሮችን ዲዛይን ማድረግና ትንሿን ሱቅ ልትይዘው ከምትችለው በላይ የሆኑ ሀሳቦችን መፍጠር ጀመረ። ከዛም ህይወት ቀያሪ ቅጽበት ተፈጠረ። አንድ የቆየ ላፕቶፕ የመዋስ እድል እንዳገኘ ዲቫይን የራሱ የሆነ ነገር መገንባት ጀመረ። በኋላ ሙሉ ህይወቱን የቀየረ ትንሽ የቴክ ሀሳብ አዳበረ። በማህበረሰብ ውስጥ ያሉ ሰዎች ያውቁት ጀመር። ይዟቸው የሚመጣቸው መፍትሄዎች ከአንዱ ቤተሰብ ወደ ሌላው ቤተሰብ ተስፋፉ። ብዙም ሳይቆይ ካምፓኒዎች ቤቱን ቆረቆሩ። ኢንቨስተሮች አቅሙን አዩ። የዲቫይን ትንሽ ብልጭታ ወደ እሳት ተለወጠች። አመታቶች አለፉ። በአንድ ወቅት ቱቦ ውስጥ ወድቆ የተገኘው ወላጅ አልባ ልጅ እጅግ ሀያልና የተከበረ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚም ሆነ። ስሙ ሚዛን አነሳ። ኩባንያውም ድንበር ተሻገረ። ሀብቱም እጥፍ ድርብ ሆነ። ነገር ግን ይህን ሁሉ ሀብትና ክብር ቢያገኝም ግሬስን ግን ረስቷት አያውቅም። ዓለም ችላ ባለው ጊዜ ያዳነችውን ሴት። ዲቫይን የስኬቱ ጫፍ ላይ እንደደረሰ የግሬስ ህይወት ደግሞ እየተንኮታኮተ ነበር። ከባድ በሽታ አገኛት። ሰውነቷ ተዳከመ። ስራዋንም አጣች። ታማ በተኛችበት አልጋ ላይ ባሏ ጥሏት ሄደ። በአንድ ወቅት ያላትን ነገር ሁሉ መስዋዕት ያደረገችለት ቤተሰብ ተዋት። ጓደኞቿ አፌዙባት። ቤት አከራያ፣ ዋና ጎረቤቶቿ ሳይቀሩ በየዕለቱ ይሳለቁባት፣ ያዋርዷት ጀመር። በአንድ የተረገመ ቀን መንገድ ላይ አውጥተው ጣሏት። እቃዎቿም ተበታተኑ። ጤናዋም ተቃወሰ። በዙሪያዋም ያሉ ሰዎች ሳቁባት። አካባቢውን ለቃ እንድትሄድ ጮሁባት። ምህረት ለመነች። ግን ምህረት ያሳያት አንድም ሰው አልነበረም። እጣ ፈንታ ታሪኳን ልትገለባብጠው መሆኑን የሚያውቁት ነገር ግን አልነበረም። ፀሐይዋ ሞቃት ነበረች። ግሬስ በአቧራማው መሬት ላይ በድካም ዝላ ተንበርክካለች። እቃዎቿ ተወርውረውባታል። ተንበርክካ የቤት አከራዩን እየለመነችው ነው። እንባዋ በፊቷ ላይ እየፈሰሰ ነው። እባክህን ጥቂት ቀን ብቻ ስጠኝ፣ ታምሜያለሁ፣ የሚሄድበትን ቦታ የለም አለችው። የቤቱ ባለቤት ቦርሷን በካልቾ መጥቶ ጣለው። የበጎ አድራጎት ድርጅት የመመራ መሰለሽ? ውጭ ከዚህ አንቺ ከንቱ ሲል የቤት ባለቤቱ ድምጹን አስገመገመ በልመናዋ ላይ። እናም ጎረቤቶቿ ያለምንም ርህራሄ ያፌዙባት። በደንብ መቆም አልቻለችም። ከበሽታዋ የተነሳም ሰውነቷ እየተንቀጠቀጠ ነበር። መንፈሷም ደቋል።
ዓለም ህይወቷ አበቃላት ብሎ ባሰበ ቅጽበት የከባድ ሞተር ድምጽ በመንገድ ላይ አጓራ። ልክ መኪናው ወደ ቅጥር ግቢው ሲቃረብ ሁከት ተነሳ። ደማቅ ጥቁር ቅንጡ መኪና በህዝቡ ፊት መጥቶ ቆመ። ከኋላው የመከላከያ መኪና ቆመ። ከውስጡም የመከላከያ ዩኒፎርም የለበሱ 2 ግዙፍ ወታደሮች ወጡ። አይናቸው ቁጣን መኖራቸውም ትዕዛዝን ያንጸባርቃል። የጎረቤቶቹ የፌስ ሳቅ ወደ ዝምታ ተለወጠ። የቤት አከራዩ ቅዝቅዝ ብሎ ቀረ። ሁሉም ሰው በድንጋጤ ያፈጠጠ። የመኪናው በር ተከፍቶ ፍጹም በአማረ ሁኔታ የተሰፋ ሱፍ የለበሰ ልጅ ወረደ። መኖሩ ክብርን ያንጸባርቃል። አመታቱ ፍጹም ለውጦታል። ነገር ግን አይኑ የሚታወቀውን እሳት ተሸክሟል። ዲቫይን ነበር። ቱቦ ላይ የሞተ ተገኝቶ የነበረው ልጅ አሁን እጅግ ኃያልና ስኬታማ የቴክ ሲኦኦ ስራ አስፈጻሚ ሆኖ ቆሟል። ስልጣንና ሀብት ያለው የቢዝነስ ቁንጮ ሰው ሆኗል። ከኋላውም ዩኒፎርም የለበሱ 2 ግዙፍ ወታደሮች ቆመዋል። ህዝቡ ወደ ኋላ ፈገፈገ። ዲቫይን ወደፊት ተራመደ። አይኑ በደካማዋ በተዋረደችው ግሬስ ላይ ተተክለዋል። ግሬስ ቀስ በቀስ ቀና ብላ ተመለከተች። ትንፋሿ ቀጥ አለ። መጀመሪያ አላወቀችውም ነበር። ያዳነችው ልጅ ሄዷል። የለም ግን አየችው። የሚያይበት መንገድ በፍቅር በክብር፣ አይኖቹ በእንባም ተሞልተው ነበር። ምንም ሳያመነታ ጭቃው ላይ ተንበርክኮ ፊት ለፊቷ ህዝቡን ባስደነገጠው ሁኔታ ጭንቅላቱን ደፍቶ ሁሉንም ሰው ዝም ያሰኘ ቃል ተናገረ። እህቴ፣ ምንም በሌለኝ ጊዜ አድነሽኛል። ዓለም እንድሞት በተወኝ ጊዜ ህይወት ሰጥተሽኛል። ዛሬ ላመሰግንሽ ነው የመጣሁት። በግሬስ ጉንጮች ላይ እንባው ተንከባለለ። ዲቫይን ቀስ አድርጎ በእግሯ እንድትቆም ሲያደርጋት ወደ ቤት አከራዩና ወደ ጎረቤቶቿ ፊቱን አዙሮ ድምፁ ተረጋግቷል። ግን ጠባቅ ነው። እንዲህ አለ። ያባረራችኋት ሴት ዛሬ በህይወት የመኖሬ ምክንያት ናት። የወረወራችሁት ድንጋይ የህይወቴ መሰረት ነው። ፊታቸው በአፍረት ቀላ። ሲያፌዙባት የነበሩት አሁን አፋቸው ቃላት ማውጣትም ተሳነው። ዲቫይን የግሬስን እጅ ይዞ አነሳት። አንድ ወታደር የተበታተኑ ዕቃዎቿን ሲሰበስብ ወደ ቅንጡ መኪናው እየመሩ ወሰዷት። የቤት አከራዩና ጎረቤቶቿ መኪናው ሲር በስብጠት ቆመው መመልከት ውጭ ያደረጉት ነገር አልነበረም። ተዋርደውና ተገርመው በቆሙበት መኪናው ጥሏቸው ሄደ። ከዛ ቀን ጀምሮ የግሬስ ህይወት በፍጹም እንደ በፊቱ አልሆነም። በምቾት ዕቃዎችና በክብር የተሞላ ቆንጆ ምቹ ቤት ዲቫይን ገዛላት። ጥሩ ሕክምና እንድታገኝም ወደ ውጭ ሀገር ይዟት በረረ። ጤናዋም ፍጹም ተመለሰ። በክብር አስቀመጣት። የቤቴ እናት ብሎ ይጠራት ጀመር። ዘላለም ዓለሙን የሚንከባከባት ሴት አድርጎም ልቡ ቦታ ሰጣት። ከዓመት በኋላ ዲቫይን አገባ። ከሁሉም የተለየ ድግስ ነበር የተደረገለት። ትልቅ ደረጃውን የጠበቀ በደስታ የተሞላ። ግሬስ ካጠገቡ በኩራት ቆመች። የእናትነትና የታላቅ እህትነትን ሚናዋን በመጫወት በአንድ ወቅት ከዋቱ ቦስ ተሸክማው ያመጣችው ልጅ አሁን ህይወቷን ያስተካከለው ትልቅ ሰው ሆኗል። የተተፋችው ሴት ሞገስ ያገኘች ሴት ሆነች። ዓለምን በመሞት ላይ የነበረውን የትም ልጅ ያዳነቿን ወጣት ባንከኛን አይረሳም። ያም የቲም ውድ ያጣችውን ህይወት እንዴት መልሶ እንደሰጣት ያለውን ታሪክ አይረሳም። እያንዳንዱ የደግነት ተግባር ሽልማት አለው። በሆነ ሰው ህይወት ውስጥ የምትተክሉትን ትንሽ ዘር በፍጹም እንዳትነኩት። አንድ ቀን ጥላ የሚሰጣችሁ ዛፍ ሆኖ ሊያድግ ይችላልና። ፍቅር፣ ርህራሄና መስዋዕትነት በፈጣሪ ዘንድ ሳይታይ አይቀርም። ደግነት በፍጹም አይባክንም። ረዳት የሌለውን የቲን ልጅ ግሬስ ለመርዳት በመወሰኗ በሌሎች ዘንድ ቂልነት መስሎ ታይቶ ነበር። ነገር ግን ከዓመታት በኋላ ያው ደግነት ትልቅ በረከቷ ሆነ። የትኛውም የፍቅርና የርህራሄ ተግባር በፍጹም ጠፍቶ አይቀርም። ሁልጊዜም ልንገምተው ከምንችለው በላይ በሆነ መንገድ ተመልሶ ይመጣልና። መገፋት የዕጣ ፈንታችን መጨረሻም አይደለም። ግሬስ ተፊዞባት ተገፍታ እጅግ ደካማ በነበረችበት ጊዜም ተወርውራ ተጥላ ነበር። ሆኖም ታሪኳ መገፋት በመለኮታዊ እድሳት መንገድ መሆኑን የሚያሳይም ነው። ይስቁባት የነበሩ ሰዎች በኋላ በህፍረት ጭንቅላታቸውን ደፍተዋል። አምላክ የሰዎችን ኑሮ ለመቀየር ፈጽሞ ያልተጠበቁትንም ይጠቀማል። ወዳጆቼ ታሪኩን እንዴት አያችሁት? ከወደዳችሁት ላይክ በማድረግ አብሮነቱን ይግለጹ። እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስተማሪ ቪዲዮ እስክንገናኝ ቸርን ሰንብት።